ሰላም ክቡራት ተመልካቾች፣ ዛሬ ይዤላችሁ የመጣሁት ቀሚስ አሰፋፍ ነው እና ሁላችሁም እንድትከታተሉኝ እጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና ዛሬ ቀሚስ የታችኛው ለክተን እንቆርጣለን ማለት ነው። ከታች ከወገብ ታች ያለው አሁን የላይኛው እንቀዳለን ማለት ነው። እንደዚህ ጠፍ አድርገን ማለት ነው ሁለት እናጥፈዋለን። የቱቱዋ በጣም መሰረት የሞቱ 10 ነው እና 65 ለሁለት እንከፍላለን። እንደዚህ አድርገን አጠፍ አድርገን ደግሞ በ10 ሴንቲሜትር 12 እንደዚህ አድርገን እንለካለን እና 25 ለአንድ እንኳን እንደዚህ አድርገን እንለካለን። ከ12 እና ወደ 25 ደግሞ እንደዚህ አድርገን ቆርጠዋለን ማለት ሰያፍ አድርገን እንደዚህ አድርገን እንቆርጣለን። እንዲጋ እናወጣለን። እንቆርጥና አሁን የኋላኛው እናወጣለን። ይሄ ፊተኛው ነው ማለት ነው። እንደዚህ አድርገን አጥፍ እናደርጋለን። እንደዛችን ልክ ማለት ነው። እንዳይመሰልብን እንደዚህ እንደርበን እንሰራዋለን ማለት ነው። ትንሽ በዚች ልክ ያለችው ከ5 በላይ 10 ሴንት ትጨምራለን። እዚህ አድርገን አሁን ቀደናል ማለት ነው። እዚህ አድርገን ትንሽ የእጅዋን ከፍ እናደርጋታለን። ልክ እንደዚህ ማለት ነው። ዲጋ እናወጣለን። አሁን ደግሞ የፊትኛው የጡብ መያዣ ማለት ነው። እሱን እንሰራዋለን። እሷ እንደዚህ አድርገን አጠፍ አድርገን ማለት ነው። ሁለት ደግሞ አጥፈን እንደዚህ እንጨምርበታለን። ሁለተኛ ጠፍ አድርገን እንደዚህ ሁለት ደገምኩበት ማለት ነው። እንደዚህ አድርገን ከዛች አንጎላ ያለች ማለት ነው 15 እንለካለን። ዙሪያ ምላሽ እንደዚህ ያደርግ 15 እንደዚች ክብ ትሆናለች። እንደ ክብ ነገር ትሆናለች ማለት ነው። እንደዚህ አድርገን አጥፍ ብለዋልና
አሁን ቀድነዋል ማለት ነው። ማሰፋት ደግሞ ሌላ ቀን አሳያችኋለሁ። ኩራት ተመልካቾች አሁን የሚገባችሁ ማለት ነው እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳትረሱ ማለት ነው። ሌላ ቀን በአሰፋፉ ይዤላችሁ እመጣለሁ።